በእኛ መስሪያ ቤት የሚገዙ ደንበኞች እስከ ቤታቸው ድረስ ነው መጠን የነበረውን ሁኔታ ወይም ደግሞ እንዴት ሰፈሩ ተመቻችሁ አልተመቻችሁም ሁሉ ነገር ተሟላ የሚለውን ደንበኞቻችን ጋር መስማት ስለምንፈልግ እንግዲህ በጠዋት አንስተን ከርሾን አንስተን እስከዚህ መጠናል። እንግዲህ በጣም ደስ ይላል። በዚህ አጋጣሚ ያው እኛ እንዳልነው ደንበኞቻችን በጣም የነሱን ምኞት ማሳካት እኛም ሐሳብ በመሆኑ መጠን ሐሳባቸው ተሟልቷል አልተሟላም የሚለውን ለማየት በዛው አጋጣሚም ቤትን ቦሳ ብለን እነሱ ጋር ቆይታ ለማድረግ መጠናል እና ጥሩ ቆይታ እንደሚኖረን ባለ ተስፋ ነኝ። ሰላም ወለና ሰላም። አሁን ደግሞ አለማጫ ጋር እቺም አንድ ደንበኛችን ኢየሩሳሌም የምትገኝ ከዛው ቤት ገዝታ እንዲሁም መሽካንታ በእኛ አማካኝነት የወሰደች ነች። ከሷ ጋርም ደግሞ እንግዲህ ስለነበረ ቆይታ አብረን ለመስማት መጠናን። በጣም እናመሰግናለን አለማጫ። በጣም ነው የምናመሰግን። እግዚአብሔር ያከብርልን፣ ሁሉ ጊዜ በደስታ በሰላም ያገናኘን እና እኔ መጀመሪያ ቤቱን ለመግዛት ሳስብ በጣም ነው ከብዶኝ የነበረ። የሆነ ጠይቄ ራሱ እንደማልችል ነው ተመልሼ የነበረ ሄጄ ጠይቄ እንደዚህ አትችይም ብለው ሲመልሱኝ እኔ በዛን ሰዓት በቃ ማደርገው ነገር ጠፍቶ ዝም እየቁጭ ብየሳል። አሁን የመለሰን ስልክ ቁጥር ሰው ሰጠኝና በዛ ቁጥር ለመለሰ ደውዬ ስጠይቀው የወረቀቶችን የሚያስፈልጉትን ወረቀት አሟይ ያለ ወረቀቶችን አሟልቼ ስልክ ባላሟላም እንኳን እኔ እንትን ስል ቀስ በያለ ማጫ ቀስ ብለሽ ይሆናል በሚሆን ሰዓት በቻልሽው ቀን እንደዚህ አርገሽ ላኪ እያለ እኔን ራሱ እሱ በስራው ምክንያት አሁን አንዳንዱ በስራ ሰዓት ለምን በሰዓቱ እንደዚህ አላረግሽም እንደዚህ ካላረግሽ ይላል። እሱ ግን እንደዛ አይልም። ማበረታታት ቀስ ብሎ ይሆናል አይዞሽ ቀስ ብሎ በዚህን ቀን ይሄን ላኪው በዚህን ሰዓት ይሄን ላኪው እያለ ያው ሁሉን ነገር አይቶ ፈትሾ ከዚህኛው ባንክ ከዛኛው ባንክ አይቶ ማንኛው ነው የሚጠቅም ማንኛው ነው የሚጎዳ ወለዱ የትኛው ነው ምን ያህል ነው መሽካንታ መክፈል ያለብኝ የሚያዋጣሽ ይሄ ነው ይሄ አያዋጣሽም በዚህን ጊዜ ብሎ ሁሉን ነገር አብራርቶ ወዳንቺ አስተላለፈኝ። ከዛ በኋላ ሁሉ ጊዜ ካንቺ ጋር ነው የምንነጋገር። ቤቱን አሁን ሳስብ ይሄን ቤት ገዝቻለሁ ብዬ ነው ማስብ። ለምን ያነበርኩበት ጥሩ ጊዜ አልነበረም። በጣም ትንሽ ከበድ ያለ ሰዓት ነው ነበር። ግን እግዚአብሔር ይመስገን በእናንተ ላይ ቀለል ብዬ አሁን ፏ ብዬ ደስ ብሎኝ ነው የምኖር። እግዚአብሔር ይመስገን እና በጣም ነው ማመሰግን። አሁን ለሁሉም ጓደኞቼ እናገራለሁ ቤትም ይገዙአሉ። እኔ አሁን እንደዛ ነው የምላቸው ተከራይታችሁ ከምትኖሩ ጠይቁና ይሆናል አይሆንም አይደል መጠየቅ ችግር የለውም። ጠይቃችሁ ክራይ የምትከፍሉትን ለምሽካንታ ብትከፍሉስ ለራሳችሁ ቤት ነው እያልኩ ነው ምነግራቸው ለሰዎች። እና ስራችሁና ከፍያችሁ ልዩነት አለው። የኛን ስራ ሁላ ነው እናንተ የምትሰሩት፣ እኛ ማድረግ ያለብን ነው እናንተ የምታደርጉት። እና ስለዚህ እግዚአብሔር ያከብርልን። በጣም አሁን ዛሬ ባለቤቱኛ ነው የምኖር። እግዚአብሔር ያከብራችሁ በእድሜም በጤናም በፍቅርም ደጉ ልጆቻችሁን ዓለም ያስፈጃችሁ። እኔ ነው በጣም ነው ማመሰግናችሁ። ምን ጊዜ እኔ እንደ ቤተሰብ ነው ማያችሁ፣ እንደ ወንድም እንደ እህት ነው ማያችሁ። እና እግዚአብሔር ይስጥልኝ ነው ምለው። እኔ በጣም ደስ ይላል አገላለጽሽ ገልጸሽው አሁን ሁሉነን እርግጥ አንድ መቼም ሳልል ማልፈው ደግሞ ካንቺ ጋር ለማጫ ሁሉም ስናወራ የነበርሽበት የጠየሽውነንም እንዳለ ሆኖ ሁሉ ጊዜ እግዚአብሔር ማመስገንሽ በጣም ጎልቶ ይታያል። እግዚአብሔርን ተመሰግኛለሽ ይሳካም በእግዚአብሔር እርዳታ እነዚህ ወረቀቶች መዘጋጀት አለባቸው ስለሽ በእግዚአብሔር እርዳታ አዘጋጃለሁ። እኛም አሁን ባለሙያ ብንሆንም አንድ ሰው ዓላማውና ሐሳቡን ስንሰማው ገና መጀመሪያው ቃላት መገንዘብ ይቻላል። አንዳንድ ሰዎች ዝም ብለው በማያውቁት ብዙ እንትን የሚሉ አሉ። አንዳንድ ደግሞ ዓላማ ያላቸው ሆነው አግዙኝ እንጂ የፈለኩት ላይ መድረስ ፈልጋለሁ የሚሉ ሰዎች አሉ። እንደዚህ አይነትን ሰው ደግሞ የፈለገውን ቤት ገዝቶ የፈለገው ኑሮ እንዲኖር ለማድረግ በጣም ይገፋፋናል። እኔ በራሴ በኩል ሳየው ምንድነው አብዛኛውን ጊዜ አንድ ሰው በደንብ የሚያመሰግንና ማያማርር ምንም ሩቅ ቢሆንም ራሱ መሽካንታ ለመቀበል አይ በእግዚአብሔር እርዳታ አንድ ቀን እኮ ደርስበታለሁ ሲል አይ ሰው ዓላማ አለው ማያሳካበት ምክንያት የለም ነው ማስበው። ምክንያቱም አንድ ሰው ተመስገን ካለ ባለው ተመሰገነ ነገ ሌላውም እንደሚሳካለት ነው። ተመኙ እንትን በሉ እንጂ እግዚአብሔር ደግሞ ዝሮ ሁሉን ነገር የሚያሟላው እግዚአብሔር ነው።
እኛ ሰዎች ሳንሆን እኛ እናስባለን እግዚአብሔር ይፈጽማል እንደሚባለው እና ያንቺ በጣም ጎልቶ የታየው እዛ ላይ የማመስገንሽና እንዴት ላርግ ምን ላርግ ያልናችሁ ወረቀቶች በጊዜ ማቅረብ ልጅሽ ጋር ልጅሽም አስታውሳለሁ በደንብ እሷን ማገዝ አለብሽ እያልኩ ያወራኋት አግዛሻለች እሷም እና ዛሬ እዚህ ላይ ሆነን ስላለፈው ነገር ስናወራ እኔ ራሱ በጣም ደስታ የሚሰማኝ እኛም አሁን የሚቀጥሉ ደንበኞቻችን እንደዚህ ስራውን ተስራው አልፎም በደንብ ማገዝ የምንችልበትን መንገድ ለማወቅ ነው እናንተ እስከዚህ ድረስ የመጣ ነው። አንድ ሰው የሆነ ነገር አግዞኛል ሲል እናንተ ሰምተን ሌላ ደንበኛ ላይ ደግሞ እንዴት ነው ማገዝ ያለብን እንዴት ነው መስራት ያለብን የሚለውን ሁሉም እኛ ብቻም ሳይሆን ማንኛውም ባለሙያ ቢሰራ የበለጠ ለህዝቡም ጥሩ ሊሆን ይችላል ለባለሙያውም ራሱ ጥሩ ይሆናል ባይነኝና ሌላው እንዴት ነው አሁን መሽካንታው የወሰድሽው መሽካንታ አከፋፈል እንዴት ነው እንዴት እየከፈልሽ ነው እስካሁን ጥሩ ነው ያለ እንግዲህ አዲሱን አመት አይቼ ያው ምን ጊዜም ነግሬ ያለው እንደ አንተ እንደ ወንድም እሷን እንደ እህት ከዚህ ወደፊት ያለውን ሂደት ደግሞ ወረቀቱን አውጥቼ አሳያለሁ እንደዛ ነው ማስብ ይሄ በጣም ትክክል እንቀጥላለን ገና እንቀጥላለን የቆየ ቤተሰብ ይሆነ ነው እንጂ ምንሄድ ሐሳባችን ምንድነው ይሄ ለምን ሆነ ይሄ እንዴት ነው እንዴት ይመስልሃል እንዴት ይመስልሻል ይሄን እየላከነ እየተላላከነ ነው እንጂ አሁን እኛ ገስተናል ካሁን በኋላ እነሱን አናነጋገራቸው ምንልበት ምንም ምክንያት የለንም እንቀጥላለን የእናንተ ስራ ነው እናንተ ከኛ በበለጠ እናንተ ታስባላችሁ ብለን ስለምናውቅ ማለት ነው እኛ ምንም የምናውቀው ነገር የለንም ብሩ ሲወርድ ነው እንጂ ማንኛው ነው ጥሩ ማንኛው ነው መጥፎ የሚለውን አናውቅም ስለዚህ ወደፊት አሁን አዲሱ አመት ሲመጣ ለመለሳሳ ይዋሉ እንደዚህ ነው ያሰብኩ ያለው አሁን ግን እግዚአብሔር ከዚህ በፊት አገናይቶናል እግዚአብሔር ያከብርልን በስራችሁ ክበሩ እኔ መናገር ቃላት ያንሰኛል ምን ጊዜም ግን ከውስጥ ያትወጡም ለምን ጥሩ ስራችሁ ነው ይሄ ሁሉ ጥሩ እርዳታችሁ ጥሩ ነገር ከእግዚአብሔር በታች በጣም ጥሩ ነው የምትረዱት እኔ ከዚህ በኋላ ላለው ሰው ለሚገዙት ሰዎች ሞኝነታቸው ክራይ ከሚከፍሉ ለእናንተ አማክረው እንዴ ስትናገሩም እንኳን በምትችሉት ሀገር ገዝታችሁ ማከራየት ትችላላችሁ እያላችሁ ነው ለወደፊቱ እንኳን ትምርት የምትሰጡ እንኳን ለኛ ለገዛ ነው ማለት ነው ስለዚህ እንግዲህ ያሉት የሚያዩት ይሄን የሚያዩ ሰዎች ይገፋፋቸዋል ለመግዛት በያስባለሁ መቼም መግዛት የፈለገ ሰው ማለት ነው እና እርዳታችሁ በጣም ነው የሚያስደስት ሌላው አሁን አለማጫ እንዳልሽው የኛም አሁን በቀለው መሽካንታው በቲቮ መስራቤት ዋና አላማችን ማንኛውም መሽካንታ የወሰደ ሰው መውሰድ በወቅቱ ጥሩ የሚባለውን የማሰጠት የኛ ግዴታችን ነው ባለሙያ በመሆናችን መጠን ይሄንነን ተዚም ባንክ ተብሎ አጣርተን ጥሩ ወለድ እናሰጣለን ጊዜ በኋላ ደግሞ ጊዜ አመትም ሆነ 2 አመት 3 አመትም በኋላም ሆነ የሚሆነው አይታወቅም ምክንያቱም በየጊዜው ወለዶች ሊቀያየሩ ይችላሉ ሊጨምር ሊቀንስ ይችላል በገበያ ላይ ያሉ ወለዶች ማለት ነው ስለዚህ መሆን ያለበት ማንኛውም ተበዳሪ ሰው ለ30 አመት ወሰደ ለ20 አመት ወሰደ ብድር መከታተል አለ እኛ እየሰራነ ይሄ ብድር ማለት በጣም የረጅም ጊዜ ብድር ነው ሁሉ ጊዜ በብርድ በሙቀት እየወጣን እየሰራን ለባንክ መክፈል ብቻ ሳይሆን ትክክል ነው ከፍለው አይደለም በአሁኑ በወቅታዊ ባሻሽለው የሚሻሻልበት መንገድ አለ የለም የሚለውን በደንብ መከታተል ያስፈልጋል ነው ምንለውና አለማጫ አሁን እንዳልሽው በጣም ትክክል ነሽ በጊዜው አይተሽ ጊዜ በኋላ ደግሞ ምናልባት ረቢት ሊወርድ ይችላል ሊቀነስ ይችላል በሱቅ በዛን ሰዓት ምሕዙር መሽካንታ ይባላል ምሕዙር መሽካንታ ማድረግ ይቻላል ከዚህኛው መስመር ወደ ሌላ መስመር የምናልፍበት ማለት ነው እና አሁን አለማጫ እንዳልሽው መቼ ነው መስደድ የፈለግሽው መስጁን ወረቀት ታውቂያለሽ ይሄንን እንዲመረመር በመጀመሪያ እናንተን አማክሬ ነው እንጂ የማውቀው የለኝም መጀመሪያ አሁን አመቱ አዲሱ አመት ሲጀምር ባለው ምን እንደሆነ ምን እንደተፈጠረ ምን አዲስ ነገር እንዳለ ላንተ ጠይቄ ለናንተ አማክሬ ከዛ ምን አይነት ወረቀት ነው የሚያስፈልግ ጠይቄ ከባንኩ አውጥቼ ወደ እናንተ ማስተላለፍ ነው እንጂ ምንም ማውቀው ነገር የለኝም በጣም ጥሩ ኦኬ በዚህ ተስፋ አድርጌ ነው እናንተን ተማምኜ ነው ምንወር በጣም ደስ ይላል እኛም ቢሆን ለደንበኞቻችን አገልግሎት ለመስጠት ዝግጁ ነው ሁሉ ጊዜ ዶክትሮት ነው የሚባል በዚህ አጋጣሚ እና ዶክትሮት ባንክ ታወጭና ያንን ዶክትሮት የሚያሳየው በጊዜው የወሰድሽው ወለድ
ይታያን የወሰድሽበት መንገድ አለ። እዛ ስንት ቀንሷን ስንት አልቀነሰ የሚለውን የምናይበት ነውና ጊዜው ሲደርስ በሱ እናወራለን። በእግዚአብሔር እርዳታ እንግዲህ ያው ጥሩ ዘመን ተመጣ ወለዶቹ ሊቀንሱ ስለሚችሉ ሁላችንም መከታተል አለብን ማለት ነው። የተባረካችሁ ናችሁ፣ ደግ ናችሁ። ፈጣሪ ሁል ጊዜ ደግ ነገር አይለፋችሁ። አሜን። ፈጣሪ በእድሜም በሀብትም እንደዚህ በጤናም ለምልሙ ደጉ። አመሰግናለሁ። ክብር ይስጥልኝ።